መዝሙር 1 መዝሙር 2 ነው። በአጠቃላይ 15 ንጉስ ነው የሚባለው። 10 እየተባለ 15 ንጉስ ነው። ወይም ደግሞ የሰኞ የማክሰኞ የረቡዕ የሐሙስ እስከ እሑድ ድረስ አባቶቻችን መኃልየ ዘሰሎሞን 5ቱንና 15ቱን መኃልየ ነቢያት ጨምረው 150ውን የዳዊት መዝሙር አድርገው 170ውን በጥቅሉ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልናል። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ትሰማላችሁ አይደል? አስማት ምንድነው? አስማት ሲባል ሰምታችኋል? እገሌ አስማተኛ ነው ይባላል አይደል? በጣም የሚያሳዝነው ነገር ከግዙ አስማት ማለት ስም ሲበዛ አስማት ነው። ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፎበታል ማለት ነው። ድግምት ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። በደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት ነው። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባ ገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። ምእመናን የምትጸልዩትን ትሰሙታላችሁ? ይቅርታ አድርጉልኝና የምትጸልዩት ትሰሙታላችሁ? ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ምን ማለት ነው ይሄ? አንዳንድ ሰው ይጸልይ ምን ያደርጋል? እንኳን እግዚአብሔር እኮ ራሱ አልሰማውም። ይገርማችኋል። መጀመሪያ ጸሎታችን ልንሰማው የሚገባው ማን ነው? ጮክ ብላችሁ ንገሩኝ። ማን ነው ሊሰማው የሚገባው? እኛ ነን። እኛ ሰምተን አጣርተን ነው ካፋችን የወጣው ጆሮአችን ደርሶ በጆሮአችን በኩል ወደ እግዚአብሔር ያደርጋል። መስማት የተሳናቸው ሰዎች አይታችሁ እንደሆነ ንግግራቸው ለምንድን ነው የሚበላሸው? አይታችኋል? መስማት የተሳናቸው ወንድሞቻችን አሁን ልክ ጆሮአቸው መስማት ሲያውቁ ንግግራቸው ይበላሻል። ለምንድን ነው? የሚናገሩትን ስለማይሰሙት አረጋግጠው አይልኩትም ወደ ሌላ ሰው። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ ነው። ልክ እግዚአብሔር ፊት ሲቆም አንድ ሰው አሁን የቆምኩት እግዚአብሔር ፊት ነው። በጽባህ እቀውም ቅድሜከ ዋስተርኢ ለከ በጧት በፊት እቆማለሁ አለ ቅዱስ ገብርኤልም ለዘካርያስ። በእግዚአብሔር ፊት የምቆመው እኔ ማን ነኝ አለ? ገብርኤል ነኝ አለ። በእግዚአብሔር ፊት ነው የቆምኩት፣ አባቴ ፊት ነው የቆምኩት። የተቸነከሩ እጆቹን፣ የተቸነከሩ እግሮቹን፣ በጥፊ የተመታ ፊቱን፣ አሞት ኮምጣጤ የጠጣ አፉን፣ ምራቅ የተጠፋበት ፊቱን፣ የሸዋግ የተደፋበት ራሱን፣ ከራስ ፀጉሩ እስከ እግር ጥፍሮቹ የተቀበለውን መከራ እያያችሁ በፍቅር ስትዋጡ አይሰለቻችሁ? አንዳንድ ሰው እኮ መዝገበ ጸሎት ይዛል። ትልቁን መዝገበ ጸሎት የመጀመሪያ ሰሞን አይታወቀውም፣ ወረት ላይ ስለሆነ እየሰለቸ ሲመጣ ምን ያደርጋል? እስቲ ቆይ ስንት ገጽ ቀረኝ
ውይ ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ገረይቶ ጸሎት አይጸልይም። ስለዚህ በአባቶቻችን ዳዊት ደጋሚ ማለት እየደጋገሙ የሚጸልዩ ማለት ድግምት ማለት መልሶ መላልሶ የሚደገም ማለት ነው። በዛ በመጥፎ በኩል ደግሞ ቅድም እንደነገርኳቸው ጨጨጨጨ ዘዘዘዘዘ እያሉ ፊደል እያጋጩ ይህን የማያውቀውን የዋህ ሕዝብ በአቋራጭ መክበር የሚፈልገውን ገንዘቡም ግንዘም የተሰለበውን ሕዝብ ፊደል በመደርደር ይገፉታል፣ ይሰርቡታል። እነዛ ፊደል በመደጋገም ስለሚያታሉ ደጋሚዎች ይባላሉ። አባቶቻችን ግን አባ ገሌ ዳዊት ደጋሚ ናቸው፣ አቡነ ገሌ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ከመጸለይ ደረጃ አንድ ከፍ ብለዋል ማለት ነው። ስለዚህ መዝሙረ ዳዊት 150 ነው ብያቸዋለሁ። በመዝሙረ ዳዊት ቅድም እንዳልኳችሁ አባቶቻችን ስለ ጸሎት የምንጸልየውን ወስነው አስቀምጠዋል። አንደኛ መዝሙረ ዳዊት፣ ሁለተኛ ውዳሴ ማርያም። እንደ አቅማችን ከአቅም በላይም አይጸለይም። አንድ ምዕመን 2 ሰዓት 3 ሰዓት ተገትሮ መጸለይ አይጠበቅበትም። ለምሳሌ ጧት ክፍለ ሀገር 62 ሰው ጭኖ የሚሄድ ሹፌር ሌሊቱ ሙሉ ተገትሮ አድሮ ጸሎተኛ ነኝ ብሎ እያንቀላፈ መኪና ቢገለብጥ ማን ነው ተጠያቂው? ማነው ተጠያቂ? ራሱ ነው። ለጥ ብሎ አድሮ ጧት ተነስቶ ፊት ታቦ ጌታዬ በሰላም አድርሰኝ ብሎ መኪናውን መንዳት። መነኩሴው በአንጻሩ ደግሞ እግዚአብሔር ያውቃል ለጥ ብሎ ጧት ተነስቶ ደግሞ በሰላም ወለዴ ፌዝ ይባላል፣ ቀልድ ይባላል። ሁሉም ምድብ አለው። እየሰማችሁ ነው? ምድብ አለው። ስለዚህ በመዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዝነው። እኔ ባረቶስ የሚባል ጸሎት መጥቷል። ያልመጣ ጉድ የለም። መጀመሪያ የበላችሁ ያቀራታል በላይ ጎርሷታል ብላ አማርኛል። መጀመሪያ የተመደቡ ጸልዩት እስኪ ዳዊት መጽሐፍ ቅዱስ ውስጥ ያለ ዳዊት 150 ብቻ አይደለም። ሊቃውንተ ቤተ ክርስቲያን ከብሉይ ኪዳን ዳዊትና ኢሳይያስ ባይኖሩ ብሉይ ኪዳን ባዶውን ይቀር ነበረ። ከሐዲስ ኪዳን ቅዱስ ጳውሎስ ባይነሳ ከሊቃውንት ቄርሎስና ዮሐንስ አፈወርቅ ባይነሱ ትርጉም ያጣ ነበር ይላል። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። 150 መዝሙረ ዳዊት በ7 ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። እኔ አይደለሁም የምነግራችሁ፣ ትርጓሜ ቤት ሊቃውንቱ ያስተማሩት ነው የምነግራችሁ። 150 መዝሙረ ዳዊት በ7 ርዕሰ ጉዳዮች ሊጠቀለል ይችላል። ሰምታችሁኛል? በስንት አልኳችሁ? አቤት በ7። አንደኛ መዝሙረ ዳዊት ውስጥ ፍቅር አለ። አፍቅሮ ጸሎት፣ ጠላትን መውደድ፣ ከቂም ከበቀል የነጻ ጸሎት መጸለይ። አንሰ አቀብኩ ፍናወ እጹባተ 16ኛው መዝሙር ላይ እንዲህ የሚል ቃል ተጽፏል። አንሰ አቀብኩ ፍናወ እጹባተ ጭንቅ የሆነውን መንገድ ጠበቅኩ ማለት ምን ማለት ነው? ጠላቴን እጄ ላይ ጥሎልኝ ታውኩት ማለት ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 23 ላይ ስትመለከቱ ዳዊት ሳኦል እያሳደደው በረሃ ገብቶ ነበረ ሸፍቶ። በኋላ ሳኦል ዳዊትን ለማደን 3000 የሰለጠነ ወታደር የታጠቀ ወታደር ይዞ ዳዊትን ለማሳደድ ወደ በረሃ ገባ። ከዛ በኋላ በዛን ጊዜ እንደዛሬ የተዘጋጀ መጸዳጃ ቦታ የለምና ንጉሱ ዳዊትን ሊገል ሄደው ሳኦል ማለት ነው ሊጸዳዳ ጫካ ውስጥ ገባ። ሱሪውን አልቆ ቁጭ እንዳለ ዳዊትና የዳዊት ወታደሮች አዩት። እንግዲህ ልብ አድርጉ፣ ሱሪውን አልቆ ቁጭ ያለ ንጉስ ለማጥቃት ከባድ ነው የሚመና ነገሩ። ከባድ ነው አይደለም። በጦር ወርውሮ መግደል ይቻል ነበር። በኋላ ዳዊት አየው። ወታደሮቹ ምን አሉ? እግዚአብሔር ዛሬ ጠላትህን እጅህ ላይ ጥሎልሃል፣ በአንድ ውጊያ አስቀረው አሉት። እናንተ ከኔ ጋር ምን ጠባላችሁ? እግዚአብሔር በሾመው ላይ እጄላን አላሳማል። ልብ አድርጉ። ሳኦል እዛ ጫካ የመጣው ማንን ለመግደል ነው? ዳዊት ሱሪውን አውልቆ የተጋለጠው ማን ነው? አሁን ሳኦልን መግደል ከባድ ነው? ሳኦልን ማጥቃት ከባድ ነው? አይደለም። አላደረገውም። አንሰ አቀብኩ ፍናወ እጹባተ ጭንቅ የሆነው መንገድ ጠበቅኩ፣ ሕግ ጠበቅኩ ማለት
ጠላቴን እጄ ላይ ጥለህልኝ አሳልፌ የሰጠሁኝ አንተ ተበቀልልኝ ብዬ ለአንተ አሳልፌ የሰጠዋል። በኋላ የዳዊት ወታደሮች እባክህ አንተ እንኳን ለመግደል እግዚአብሔርን ብትፈራ ለእኛ ፍቀድልን እንግደለውና እንገላገል አሉት። እናንተ ከእግዚአብሔር ጋር ልታጣሉ ነው አይሆንም አለ። የሚገርማችሁ ነገር በመጨረሻ ሳኦል በገዛ ሰይፉ ነው ራሱን ያጠፋው። ማን ተበቀለለት ለዳዊት? እግዚአብሔር። አሁን አንዱ በመዝሙረ ዳዊት ውስጥ አንዱ ያለው ፍቅር ነው። ሁለተኛ ሃይማኖት ነው ያለው። አንድ መዝሙር ከፍቅር ቀጥሎ ሃይማኖትን መስበክ አለበት። ይሄኛው ደግሞ በ21ኛው መዝሙረ ዳዊት እያልኳችሁ ብጽፉትና ብታነቡት በጣም ደስ ይለኛል። መዝሙር 21 በቅንፍ 22 ላይ ማየት ትችላላችሁ። አምላኬ አምላኬ ነጽርኒ የሚለው ዳዊቱ ቁጥር 6 ላይ እምከርሰ እሜ አንተ አምላኬ ከናቴ ማህፀን ጀምሮ አንተ አምላኬ ነህ። ላይሌ ከተገደፍኩ ማህፀን ከናቴ ማህፀን ጀምሮ ባንተ ላይ ተጣይኩ ኪያከ ተወከልኩ እንዘሃሎኩ ውስተ አጥባተ እሜ የናቴን ጡት እየጠባው ሳለ ባንተ አመንኩኝ አለ። ይሄ ሃይማኖት ነው። ከናቱ ማህፀን ጀምሮ ከአባቱ አብራክ ተከፍሎ በእናቱ ማህፀን ተዘርቶ ሰኩኖ ቅርጽ ይዞ ከመውጣቱ በፊት ጀምሮ በማን ያምን ነበረ? በእግዚአብሔር ያምን ነበር። ስለዚህ ሁለተኛ ሃይማኖት፣ ሶስተኛ ትህትና አለ በመዝሙረ ዳዊት ውስጥ ትህትና። አንሰ እፄ ወአኮ ሰብ በመዝሙረ ዳዊት አሁንም በዛው በ21ኛው መዝሙር ላይ አንሰ እፄ ወአኮ ሰብ እኔ ትል ነኝ እንጂ ሰው አይደለሁም አለ። ማን ነው ያለው? ጮክ ብላችሁ ንገሩኝ። ማን ነው ያለው? ዳዊት ምንድነው? ንጉስ ነው። በቤተ መንግስት ነው የሚኖረው። በተንጣለለ ቤተ መንግስት፣ በዋንዛ በዘግባ በተሰራ ቤተ መንግስት በወርቅ ዙፋን የሚቀመጥ በወርቅ አልጋ የሚተኛ ሁሉ በእጁ ሁሉ በደጁ የሆነለት ስልጣን ከሀብት ሀብት ከጉልበት የተስማማለት ገናና ንጉስ፣ ለዛውም ከንጉስም ንጉስ የእስራኤል ንጉስ ነው። ምን አለ? እኔ ትል ነኝ እንጂ ሰው አይደለሁም አለ። ቅዱሳን ሲበቁ ራሳቸውን ዝቅ እያደረጉ፣ ምክንያቱም የሚለኩት በማን ነው? ራሳቸውን ከመላእክት ጋር ነው የሚያነጻጽሩት፣ ከበላዮቻቸው ጋር ነው የሚያነጻጽሩት። ለምሳሌ አንድ ሰው እስከ 7 ቢጾም፣ ሌላው እስከ 9 ቢጾም፣ ሌላው እስከ 6 ቢጾም፣ በመካከል ላይ ያለው ስንት ሰዓት የጾመው ነው? አቤት አቤት 7 እስከ 7 ሰዓት የጾመው ሰውዬ እስከ 9 የጾመው ነው ማየት ያለበት? እስከ 5 ሰዓት የጾመው ማን ነው ማየት ያለበት? እኛ ግን ብልጥ ስለሆን ማን ነው የምናየው? ተመስገን ጌታዬ ይሄ በ5 ሰዓት ቀረጠፈ፣ እኔ ግን 2 ሰዓት ታግሼ 7 ሰዓት ሞላኝ። የብልጥ አካሄድ ይባላል። ቅዱሳን ወደ ኋላ ወደፊት ነው የሚያዩ። ቅዱሳን ሲበቁ እነ ሚካኤልን እነ ገብርኤልን ረቂቃኑን ስለሚያዩ ትህትና ከትህትና ወደ ትህትና ነው የሚሉ። ቅዱስ ጳውሎስ በቆሮንቶስ 15 ላይ ወድኅረ ኩሎሙ አስተርአየኒ ሊተኒ ዘመስል ጻይጻ ለተላላቆቹ ሐዋርያት ከተገለጠ ከታየ በኋላ በመጨረሻ ለጭንጋፉ ለኔ ተገለጠልኝ አለ። ጭንጋፍ ነኝ ያለው ማን ነው? ቅዱስ ጳውሎስ። ቅዱስ ጳውሎስ ማለት እኮ እስከ ገነት እስከ የመላእክትን ዓለም አይቶ የመጣ በልብሱ ቁራጭ አይን የሚያበራ ድውይ የሚፈውስ ኢየሱስ ክርስቶስ ምርጥ ዕቃ ብሎ የመሰከረለት ኢየሱስ ክርስቶስ የአሕዛብ ብርሃን ብሎ የመሰከረለት የበቃ የነቃ ቅዱስ መናኝ ባህታዊ ነው። ይሄ ሰው ግን ሲናገር ምን አለ? እኔ ከነ ጴጥሮስ አንጻር ከትልልቆቹ ሐዋርያት አንጻር ስለካ እኔ ጭንጋፍ ነኝ አለ። ኧረ እንደው ምነው እኛም በጨነገፍ እንደሱ ከሆነ እውነቱን ለመናገር የት አግኝተህ ነው? ስለዚህ ዳዊት እኔ ትል ነኝ ሰው አይደለሁም አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። አብርሃም ደግሞ ሥላሴ ቤቱ ገብተው ቤቱን ባርከውለት የሱን ዘር የሚስቱን ማህፀን ባርከው ይስሐቅን የመሰለ ልጅ አብስረውት ከቤቱ ሲወጡ ምን አለ? እኔ በእግዚአብሔር ፊት ቆም ዘንድ አመድና ትቢያ ነኝ አለ። አያችሁ፣ አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። እነሱ ራሳቸውን ያዋርዳሉ፣ እግዚአብሔር ከፍ ያደርጋቸዋል። እና በመዝሙረ ዳዊት ሶስተኛው ትህትና ነው። አራተኛው ተስፋ ነው። እየሰማችሁ ነው? አራተኛው ተስፋ ነው። ተስፋን መስበክ አለበት አለ። በክርስቲያኖች የኛ ተስፋ ክረምት አልፎ ሲመጣ በጋ፣ ያኛው መንግስት አልፎ የኛው መንግስት ሲመጣ እንደዛ የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህ ዓለም አልፎ አዲስ ዓለም አለ። ሞት፣ ህይወት፣ ረሃብ፣
ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፍወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን።